ዛሬ ማሳያችሁ ቤት ውስጥ ፒዛ የምትሰሩበትን ነው ማለት ነው። በጣም አሪፍ እቃ ነች። እውነት ለመናገር ድሮ ትዝ ይላችኋል ቤታችን ፋሚሊ ቤት ውስጥ ምናምን ድፎ ዳቦ የሚጋግሩበት ምጣድ ነው የሚመስለው ማለት ነው። አይ ነው ስታዩት ልታስታውሱ ትችላላችሁ። አይ ቲንክ ድፎ ዳቦ መጋገር ትችላላችሁ። ማኑዋል አለው እና ደግሞ ሬሲፒ አለው። ባይዘው እንዴት ፒዛ ኩክ እንደምታደርጉ ምናምን ያሳያችኋል። የተለያዩ ፒዛ ኩክ ለማድረግ ፔፐሮኒ፣ ቺዝ ፒዛ ኦር ቬጂ ምናምን የፈለጋችሁትን ማለት ነው። እና ሌላ ደግሞ አብሮት የሚመጣ ትራንስፈር የምታደርጉበት እንትን አለው እንደ የሚባለው ትራንስፈር ፒዛ ማድረጊያ ነው። አይ ዶንት ኖ ምን ማለት እንዳለብኝ። እሱ መገልበጫ ማለት ነው። ሊጡን ወደዛ የምትገለብጡበት፣ ከዛ ይሄ ደግሞ ሊጡን የምትቆራርጡበት ምናምን ይሄ ነገር ማለት ነው። አብሮት የሚመጣ ባይዘ ብቻው ራሱ ውድ ነው እሱና በጣም ነው ደስ ያለኝ አብሮት ሲመጣ። አያችሁ እዚህ ጋር ቺዝ ፒዛ ነው ዛሬ የሰራሁት። በጣም ነበር የሚጣፍጠው። ልጆቼ በጣም ወደውት ነው የበሉት። ግን ብዙ ጊዜ ቪዲዮ ሳይ የተጠቀሙት ቺዝ ነጩ ብቻ ነው፣ ሞዘሬላ ነው ምናምን የሚባለው። እኔ ሜክሲካንን የተጠቀምኩት ግን አሪፍ ነበር ላለመዋሸት። የመጀመሪያ ነበር። መጀመሪያ ፕሪሂት ታደርጉታላችሁ ለ10 ደቂቃ። ከዛ በኋላ በ3 ደቂቃ ውስጥ ነው ፒዛችሁ የሚደርሰው። እንዴት እንደሚጣፍጥ ክሪስፒ ነው፣ በዛ ላይ ቆንጆ ፒዛ ነው በቃ። እና ልጆቼ በደንብ አድርገው ነው ኢንጆይ ያደረጉት። እዚህ ጋር በቃ የመጀመሪያ ስለሆነ አገለባበጡ ራሱ መሀል ላይ ነበር መሆን የነበረበት። እኔ የተንሻፈፈብኝ። ኤኒዌይስ ኦኬ ኔክስት ታይም አስተካክላለሁ። ግን ቴስቱ ልነግራችሁ አልችልም እንዴት እንደሚጣፍጥ። እናቴ ማን ፒዛ ይገዛል ካሁን በኋላ $30-40 የሚያወጣ ሰው የለም ቤት ውስጥ። ምክንያቱም ልጆቼ በጣም ነው የሚወዱት ፒዛ እና በዛ ላይ ደግሞ ሄልዚ ነው። ቤት ውስጥ ብራችሁንም ትቆጥባላችሁ፣ እንደገና ደግሞ ሄልዚ ነው ማለት ነው። ሶ ያ ዲስ ኢዝ ማይ ፒዛ። ሊንኩን አስቀምጥላችኋለሁ።